وقال المصطفى الكريم صلى الله عليه وسلم لا يؤمن أحدكم حتى يكون هواه تبعا لما جئت به. الحمد لله رب العالمين. يزور صلاة بجمع على سجدنا الله إنا مسجنا لنا በመቀጠልም ደግሞ في مشيئة الله بالله መልካም ፈቃድና ፍላጎት በሳምንቱ ደግሞ በፕሮግራማችን በረሱላህ ትምህርት ቤት ውስጥ መገናኘታችን ይህ የረሱል ትምህርት ቤት ነው። ይህ የአላህ ቤት ነው። በዚህ ውስጥ መገናኘታችን ደግሞ አላህን ልናመሰግን ይገባል። በሶስተኛ ደረጃ ደግሞ الرسول ምን አሉ ሰለላሁ ዐለይሂ ወሰለም በዱንያ ላይ የጀነት ጨፌ ካያችሁ አትለፉን። የት ጋ ነው በዱንያ ላይ ያለው የጀነት ጨፌ ሲባሉ تعليم ያለበት ቦታ ላይ ነው። አሁንም ወንድሞችን ለማስታወስ ወደ ፕሮግራሙ ከመግባቴ በፊት እዚህ ቦታ ላይ የሚገኘውን ጥቅም የሰው ልጅ ቢያቅ ኖሮ ከዚህ ቦታ ላይ አይነሳም። እዚህ ቦታ ላይ ስንቀመጥ ምንም እንደማናውቅ አድርገን ነው መጀመሪያ የምንቀመጠው። የመጀመሪያው ሐሳብ ይሄ ነው። አቃለሁ የሚል ነገር የለም። سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. ሙቀረቢን የተባሉ መላእክቶች አናቅም ብለዋል። የሰው ልጅ ተነስቶ አቃለሁ ሊል አይችልም። አቃለሁ የሚል ከሰው ካጋጠመ ሸይጣን ነው ማለት ነው። በሁለተኛ ደረጃ ደግሞ እናዳምጣለን ማድመጥ፣ ከዛ በኋላ በውስጣችን ማምጣት ማለት ነው። ከዚህ ጋር በምንነሳበት ወቅት ላይ ወንጀላችሁ በሙሉ ተምሮ በሐሰናት ተለውጧል የሚለን አላህ ነው። ላኢላሃ ኢላላህ አላህ ነው የሚለን። ወንጀላችሁ በሙሉ ተምሮ በሐሰናት ተለውጧል። ሰውየው ሐጅ ሄዶ 100,000 ብር ሊያወጣ ይችላል። ሐጅ ደርሶ ያን ሁሉ ፕሮሰስ የምታውቁትን አካሂዶ ጨርሶ ሐጁን ሊቀበለውም ላይቀበለውም ይችላል። ከተቀበለው ደግሞ ያንን ሁሉ ልፋት ለፍቶ ምንድነው የሚለው? አሁን የተወለድክ ሕፃን ልጅ ነህ ነው የሚለው። በቃ ወንጀልህ በሙሉ ረግፎ አሁን የተወለድክ ሕፃን ልጅ ነህ። እዚህ ጋር ግን ተቀምጦ የተነሳ ሰው ምን ይለዋል? አላህ ወንጀልህን በሙሉ ምሬ በሐሰናት ለውጫለሁ። ይሄን የምንወፈቅ አላህ ያርገን። تعليم ላይ علم ላይ እዚህም ይሁን የትም ቦታ ላይ ሲሰማ መጀመሪያ ከቀልብህ ውስጥ ያለውን መርዝ ማውጣት ነው። መርዙ ምንድነው? አቃለሁ የሚል ነው። ሙስተሂድ ነን አይደል? مرحبا انا ازرك مستعد جزاك الله خير. ويقول الله تعالى ወንድሞቼ ዛሬ የማነሳው ነገር ልክ ምሳ ቁርስና እራት እንደምንበላው እንዳረሳው ነው። ልክ ምግባችን እንደማረሳው የማረሳው ነገር ነው። ስለፈለከው ኢባዳ እንደፈለክ ብትነጋገር የእያንዳንዱን ዚክርና የእያንዳንዱን ኢባዳ ፓወርን ብትናገር እኛ እዚህ የተቀመጥነውና እኛን የሚመስል ሁሉ ወደድንም ጠላንም የአኺራ የመጀመሪያ ጥያቄ ሰላት ነው። ረመዳን ትናንት ነበር። እስቲ ስለ ሰላት አላህ በቁርአን ውስጥ የጠቀሳቸውን መጀመሪያ ላስታውስና ወዘኪር ስለሆነ ወደ ዋናው ርዕስ ይገባለሁ ማለት ነው። መጀመሪያ ማስታወስ ያስፈልጋል። ልክ ነው አይደል እንዴ? አይዋ ኢነ ሰላተ ተንሃ አኒል ፈህሻኢ ወልሙንከር። ያ አብደላህ ታዳምጣለህ? ሰላት የሚለው አይዋ ስነ ምግባርህን መለወጥ ነው። እየሰገድክ የምትሰርቅ ከሆነ የምትጠጣ ከሆነ የምትቆምር ከሆነ ዚና ቦታ ላይ ያለ ከሆነ የምትዋሽ ከሆነ አልሰገድክም። መስገዱን ሰግደሃል። ከሰላቱ ላይ ማግኘት የሚገባህን አጅር ግን አላገኘውም። በጣም ቋጣሪ ከሆንክ ሰጪ ትሆናለህ። የምትቆጣ ሰው ከሆንክ ደግሞ ሰብረኛ ትሆናለህ። ሰላቲቷ አይዋ ባህሪይህን ለውጠዋለች ወይ? የዚህ የጭንቅላት ኒዕማ ነው። አላህ ትልቅ ኒዕማ የሰጠን ይሄ የግንባራችን ፊት ለፊት ያለው የሸር ማሰቢያ ክፍል ስለሆነ አላህ ደግሞ በስጁድ ግራውንድ አድርገዋል ኸይረኛ እንድትሆን። ሰላቷ ባህሪይህን ለውጣለች ወይ?
በቤትህ በስራህ በየቦታው ያለው ባህሪ ተለውጧል ወይ? ከተለወጠ አልহামዱሊላህ ረብል ዓለሚን። ነገር ግን እየሰገድክ ግን ባህሪህ የማይለወጥ የሆነ ከሆነ በጣም አስቸጋሪ ነው። ለምንድን ነው ይሄንን የምንለው? አይዋ ይሄ ኢማን የሚባለውና ሁስነል ኹሉቅ ስነ ምግባር እዚህ ውስጥ ያለው ጠቅላላ ከራሴ ጀምሮ ኢባዳ በሽ ኢባዳ አለን ኢላ ማ ረሂመ ረቢ አላህ ካዘነለት ሰው ካልሆነ በስተቀር አብዛኛዎቻችን ስነ ምግባር የለንም። ይሄ ሁስነል ኹሉቅ ደግሞ ነገ በሚዛን ላይ የሚቀመጥ ነው። ስለ ሁስነል ኹሉቅ ሲናገሩ ረሱሉ ሰለላሁ ዐለይሂ ወሰለም አነ ዳሚን እኔ ዋስ ነኝ አሉ። ዋሱ ማን ናቸው? አላሁ አክበር ሚን ኩሊ ከቢር። እኔ ዋስ ነኝ ስነ ምግባር ያለው ሰው ጀነት ሊገባ፣ ስነ ምግባር ያለው ሰው ሁስነል ኹሉቅ ያለው ሰው ነገ ከኔ ጎን ይቀመጣል። ከማጎን አላሁ አክበር ሚን ኩሊ ከቢር። ነገር ግን ይሄ ኢማንና አይዋ ሁስነል ኹሉቅ የአንድ ሳንቲም ሁለት ገጽታዎች ናቸው። ከሁለቱ አንዱ ከወደቀብህ አለቅ። ሁስነል ኹሉቅ ከሌለ ኢባዳው የለም ማለት ነው። ኢባዳው ከሌለ ሁስነል ኹሉቅ የለም። የአንድ ሳንቲም ሁለት ገጽታዎች ናቸው። ለመሆኑ መስገድ ከጀመርክ ስንት ዓመት? በዚህ መካከል ስነ ምግባር ለውጥ እንዴት አግኝተሃል? አንዳንድ ሰው ስታየው ቁርአን ሲቀራ ያለቅሳል። አያልቅሱ ማልቀስ ያለቅሳል። ቁርአን ሲቀራ ሰላት ሲሰግድ ዱዓ ሲያደርግ ስታየው ሲንፈቀፈቅ ታየዋለህ። እቤቱ ሲገባ ግን ከሚስቱ ጋር አንድ ቁጥር ጃርቶ ታገኘዋለህ። ስራ ቦታ ላይ ሌላ ባህሪ፣ ከሰራተኞቹ ጋር ሌላ ባህሪ። የዛን ሰውዬ ኢማን ስትመለከት ዲን ያስጠላሃል። የሰውየው እንደዚህ አይነት ሰው አይደለም። በባህሪው ስታይ ወድቋል ሰውየው። አንዳንዱ ደግሞ በባህሪው አይዋ በጣም ያስደስትህና በኢማን የወደቀ ይሆናል። ይሄንን ግን ረሱል ነግረውናል። ሰለላሁ ዐለይሂ ወሰለም ሰሃባዎች መጡና ምን አሏቸው? ያ ረሱላህ ሰለላሁ እዚህ ጎረቤት ሰፈራችን ውስጥ አንድ ሴትዮ አለች። በኢባዳዋ መቼም እንደ ጉድ ይነገርላታል። ላይ ትቆማለች፣ ምን ትላለች እና አሉ ነብዩ። ነገር ግን ጎረቤቶቿን አዛ ታደርጋለች። ወህየ ፊናር እሷ ጀሃነም ውስጥ ናት። ሌላኛዋ ደግሞ በኢባዳዋ በጣም ደካማ ናት። ያ ረሱላህ ሰለላሁ ዐለይሂ ወሰለም ከሰው ጋር መኖር አይዋ ሶሻል አፌሯ በጣም ጥሩ ነው። ከሰዎች ጋር በጥሩ ሁኔታ ትኖራለች። ወህየ ፊል ጀነ ረሱል ያጸደቁትን ማንም ሊሰርዘው አይችልም። እስቲ ቁጭ በልና ዛሬ ማታ ቁጭ በልና ሂሳብ ስታደርግ ከሰው ጋር አይደለም ሂሳብ የምታደርገው። ቁጭ በልና እንዴት ነኝ በሰላቴ ብለህ በል። በሁለተኛ ደረጃ ደግሞ ማስታወስህ ምንድነው? አይዋ ሰለላሁ ዐለይሂ ወሰለም አጂብ ንግግር ስንት ጊዜ ቀርተሃል? ባትቀራ ደግሞ ሰምተዋል። ፈወይሉን ሊልሙሰሊን ሰላት ሰጋጅ አይዋ ወይል የሚባል ጀሃነም ተዘጋጅቶለታል። የማይሰግደው ምን ሊያደርገው ነው? ምን አይነት ሰላት ሰጋጅ ነው? الذين هم عن صلاتهم ساهون የመሰለው ቀን የሚሰግድ ያልመሰለው ቀን የሚተው እሱን ሲመቸው ይሰግዳል፣ እሱን ሳይመቸው ያገኘ ቀን 4 ረካዓ ወደ 8 ካልወሰድኩ ይያለ አጠገቡ ማን አለ? والذين هم يراءون ሰው ሲያይ ብቻ የሚሰግድ ወንድም እንዳትሳሳት። ان الله يعلم ما في الصدور ተኝተህ የምታስበውን ኸይርና ሸር የማቅነኝ በዛስ ጉዳይ ነገ አኺራ ስትመጣ መጠየቅ የማይቀር ነው አለ። وإن تبدوا ما في أنفسكم أو تخفوه يحاسبكم به الله فيغفر لمن يشاء ويعذب من يشاء والله على كل شيء قدير. والذين هم يراءون ሰው ሲያይ የሚያስመስል የሚሰግድ። ሶስተኛ ስለ ሰላት استعينوا بالصبر والصلاة ልባርገኝ እንግዲህ ለሚገጥማችሁ ችግር ባጠቃል በሰላትና በሰብር ጠብቁኝ። የሌላ ነገር እርዳታ አትፈልጉ። በምንና በምን? በሰላትና በሰብር ብቻ ጠብቁኝ። እስከ መቼ ድረስ ነው አላህ የምንጠብቅህ? እኔ እንደምፈልገው يفعل ما يشاء بقدرته وهو الصمد እና አሁን ወደ ክለሳው እንሄድና አንድ ጊዜ ለማስታወስ ያለው
ወዘክር እነ ዚክረ ተንፈዑል ሙእሚኒን ነው የሚለው። ሰለ ዐለ ረሱል አብደላህ የተሰጠን ሰላት 5 አውቃት ሰላት ነው። አልহামዱሊላህ ረቢል ዓለሚን። እድሜ ለነብዩላህ ሙሳ ከ50 ወደ 5 ያስቀነሱት። 5ቷን እንደዚህ የሆነን 50 ቢሆን ምን ትሆን ነበር? አንደኛ የሱብሂ ሰላት ጀምራለሁ። አሁን የምነግርህ ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም እጃቸውን አላስገቡበትም። አላህ ጀለ ጀላሉ ላኢላሃ ኢላላህ የሱብሂ ሰላት የማይሰግድ ሰው ርዝቅ እንዳይጠይቀኝ የርዝቅን አድራሻ እየነገረህ ነው። አላህ ከጠየቀስ ወንጀል ነው። የሱብሂ ሰላት ያልሰገደ ሰው አይዋ በእለቱ የሱ ጠባቂ አይደለሁም። ማን ነው የሚጠብቀው? ጋሼ። ሶስተኛ ሱብሂ ላይ የገቡት መላእክቶች አስር ላይ ይወጣሉ አይደል እንዴ? ወይፍዓሉነ ማ ይኡመሩን መላእክት የታዘዘውን ነው የሚሰራው። እስከ ዙሁር ድረስ ይጠብቁትና ካልሰገደ እስካሁን ድረስ አስጠብቀህ ደግሞ አሁን አይሰግድም። ነዓለቱላህ አለይክ መርገማቸው አይደለም መዝገቡን ባዶ ስለማይመልሱት በዚናና በኸምር ላይ ይገኛል። ጠይቅ እስቲ ዑለማዎች ይነግሩሃል። ሱብሂ ሰላት ረመዳንና ቁርአን በዱንያ ላይ የመጣው ለሰው ልጅ ሊመሰክርለት ወይም ሊመሰክርበት ነው። ከሚመሰክርላቸው ውስጥ አላህ ያርገን። በሌላው አንጻር ደግሞ የሱብሂ ሰላት የሌለው ሰው በአፍያው ራሱ በሰውነት አቋሙ ደካማ፣ ስራ የማይወድ ሰነፍ፣ ቁጭ ብሎ መብላት የሚወድ ፈዛዛ፣ ራሱ ፈዞ ሌላውን የሚያፈዝ የሱብሂ ሰላት ባለመስገዱ 13 ነገር በዱንያ ያጣል፣ 2 ነገር በአኺራ ያጣል። የአኺራውን እንናገር። አይዋ የሚያምረውን የአላህና የረሱልን ፊት አይብ በሱ ላይ حرام ነው። በሌላ አንጻር ስንመለከት ደግሞ ማነው? ኻሊድ ኢብኑ ወሊድ ረዲየላሁ አንድ ረክዓ ሰላት ነው ያመለጠው። ሰላቱን ግን ሙሉ አግኝቶታል። ሰላቱን ሙሉ ያገኘው አንድ ረክዓ ነው ያመለጠው። ሰላቱ ካለቀ በኋላ ዞር ብዬ ስመለከት የረሱሉ ፊት ሰለላሁ ዐለይሂ ወሰለም ጥቅርሻ መስሏል አለ። መቆጣታቸውን ስለተረዳሁኝ ዝም አልኩኝ። ምን አሉኝ? ያ ኻሊድ አይዋ እንዴት ቢመችህ ነው የተኛው? የዚህ ሀገር ሰው ነህ አንተ? ሀገር የለህም? አንተስ ወንድሜ ሀገር የለህም? የዚህ ሀገር ሰው ነህ? ሱብሂን የማትሰግድ በአጠቃላይ ወይም 4 አውቃት ሰላት ኪታብ ወርዷል ብለህ እንከተልህ። ሱብሂ የለም ማለት ሁሉም ነገር የለም ማለት ነው። ከዛስ በኋላ ቁጣቸው እስከሚበርድ ጠበቅኩና አይዋ ያ ረሱላህ ሰለላሁ ዐለይሂ ወሰለም በምን ልተካተልኳቸው? ዳዕዋ ውጣሉ። 3 ቀን 44 ወር ከመካ ተነስቶ አረብ ሀገር አቋርጦ ግብጽ፣ ሊቢያ፣ ቱኒዚያ፣ አልጄሪያ፣ ሞሮኮ ላይ ሲደርሱ ከጀነራል ጣሪቅ ጋር ተገናኝተው ስትሬት ኦፍ ጂብራልታርን አቋርጦ ስፔን የገባው ኻሊድ ኢብኑ ወሊድ አንድ ረክዓ ሰላት ተከለሉ ብሎ ላኢላሃ ኢላላህ አንድ ረክዓ ሰላት። ሰው ለምን ሱብሂ አልሰገድክም ተብሎ ሊታማ አይችልም። ውስጡ ያለው ኑር በጣም ደካማ ስለሆነ መፍትሄ በጊዜ መፈለግ አለብን። መፍትሄው ምንድነው? ሁሉ ጊዜ ይርፈድብህ 2 ሰዓትም 3 ሰዓትም ተነሳ። ነገር ግን ከዛሬ ጀምሮ ለራስህ ቃል ግባ፣ ከቤትህ ሳትሰግድ እንዳትወጣ። ሙስታሂድ ነህ ኢንሻአላህ። ከቅልብ እንደተነሳ ይርፈድ ሁሉ ጊዜ ግድ የለም። አንድ ቀን ሐቂቃውን አይቶ አላህ ሊሰጥህ ይችላል። ለምንድነው ይሄንን ያስጠነቀቁህ? አይዋ ታላላቆቹ ነገሩን። ሰውየው ጧት ተነስቶ ረፍዶበት ቁርሱን በልቶ ልብሱን ለብሶ ሰላት ሳይሰግድ ከቤት ሲወጣ የበላው ቁርስ የለበሰው ልብስ ቤቱ አይመልስህ ብለው ይረግሙታል። እስተመቼ ትረገማለህ? ጠይቅ፣ ሰሃባዎች ይነግሩሃል ይሄን ነገር። ጠይቅ፣ ታቢዖች ይነግሩሃል። የዙህር ሰላት የሌለው ሰው ቤት ውስጥ በረካ የለም። በረካው የዘይትና የጤፍ አይደለም ወንድሜ። ቤተሰቡ ራሱ ተነጋግሮ የሚደማመጥ አይደለም። ቤተሰብ ውስጥ መግባባት አይኖርም።
አሁን እንኳን ቤተሰብ አለ ለማለት የማንችልበት ጊዜ ነው። አባትና ልጅ አይመስሉም። ወንድማማቾችም ወንድማማቾች አይመስሉም። የጎረቤት ልጅ ነው የሚመስሉት ልጆቹ። ይገባል ልጁ እቤት ይገባል። ያገኘውን ጥርግርግ አድርጎ ይወጣል። አባት በጠዋት ይወጣል። እናትዬ የለችም። እቤት ያለው ቴሌቪዥን ፎቶና ፍሪጅ ነው። ቤቱ መቼ ኢባዳ እንደሚሰራበት አናውቅም። መቼ ቁርአን እንደሚቀራበት አናውቅም። ቤት ማለትስ ምን ማለት ነው? ኢባዳ የማይሰራበት ቁርአን የማይቀራበት ቤትና አይዋ መቃብር አንድ ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ጨለማ ቦታ ነው አሉ። አይግባቡም። ቤተሰብ ውስጥ በሽተኛ ሰው ይፈጠራል። ችግሩ የሚነሳው ከዙሁር ሰላት ነው። እኔ እየነገርኩ ያለሁት ሐዲስ አልቁድስ ነው። ሶስተኛ አስር ሰላት ጀምዓው ያመለጠው ሰው አንድ አባወራ ጠዋት ወደ ስራ ሄዶ ሲመለስ ሚስቱ ሞታ ቤቱ ተቃጥሎ ልጆቹ ሞተው ጠበቁት። ምን ይሰማዋል? ጀምዓው ያመለጠው ነው። اذا تركها عصر ካልሰገደ فقد كفر يا اخي። አሁን ሐዲስ ላይ ስንመጣ ምን አሉ? صادق المصدوق محمد رسول الله من صلى البردين دخل الجنة يقبل قبا البردين صبحنا عصرنا. أمير المؤمنين عمر بن الخطاب رضي الله عنه من هذا الساتشو دغما إذا ما رأيت الرجل في المسجد في العصر والصبح لأنني أظنه إنه منافق مهونه لما وقف لك بتام قلال صبحي صلاتنا عشاء صلاه يسجد ይሄን በሌላ ሐዲስ ላይ ተጠቅሷል። ሰውንም መጠየቅ አያስፈልገውም። ከዚህ ውስጥ ዛሬ ነጃ ምን ወጣ አላህ ያርገን። ሌላው ማለት የመግሪብ ሰላትንም አያድርስ አላህ ጀለ ጀላሉሁ ነው የሚለው። ሰውየው በሚያፈራው ንብረት አይደሰትም። የገዛ ልጆቹ ጠላት ይሆኑበታል። የገዛ ንብረቱ ጠላት ይሆንበታል። የመግሪብ ሰላት ጉድለት ነው። ባፈራው ንብረት አይደሰትም። በያዘው ንብረት አላህ ነው የሚለው። ይሄን ማን ቀረኝ? ኢሻ ቀረኝ። የኢሻ ሰላት አይዋ በሁለት ይፈሰራል። ኢሻ ሰላት የማይሰግድ ሰው አንደኛውን ሌሊቱን በሙሉ እንቅልፍ አይወስደውም። በይሩት ይሄዳል፣ ጅዳ ይሄዳል፣ ኮልፌ፣ ጨርቆስ፣ ገለምሶ ካለም አለቀለት። ፎቅ ሲሰራ፣ መኪና ሲገዛ፣ ሲለዋውጥ፣ ሲሸጥ፣ ጠዋት ሲነሳል እዛው ደብረ ብርሃን በርድ ልብስ ውስጥ ነው። አልዒያዙ ቢላህ አላህ ነጃ ያውጣን። ይቺ የዱንያ ቅጣት ናት። የአኺራ ቅጣት 63 ዓመት ሙሉ በዱንያ ላይ ሲኖሩ አንድ ቀን ዋሽቶ የማያውቅ محمد أحمد محمود طه مدثر مزمل أشرف الخلق سيد المرسلين إمام الأنبياء إمام المتقين أبا القاسم محمد رسول الله أقرأ يميبال إباب الله عندي سنادف كارباس كسبا اور 80 عام درس همم የሚያሰማ ተጠንቀቁ። የዛሬ 6 እና 7 ዓመት ኢራቅ ታይቷል፣ ግብጽ ታይቷል፣ ኢራን ውስጥ ታይቷል፣ አልጄሪያ ውስጥ ታይቷል። እኔ ግን 1400 ዓመት ነው የምመለሰው። ለምን? የሰለጠኑ ሰዎች ጋር ነው የምመለሰው። የቁርአን ሰዎች ጋር ነው የምመለሰው። ሰሃበተል ኪራም አቡበክር ሰዲቅ ናቸው ረዲየላሁ አንድ ሰው እየቀበሩ ነው ያሉት። ጉድጓዱ እየተቆፈረ እባቡ ወጣና ሰውየው ላይ ጉባል። አቡበክር ሰዲቅ ዱላ አነሱና ሊመቱት ሲሉ አንጠቀሁ الذي አንጠቀ كل شيء ሁሉን ማናገር የሚችል አላህ አናገረው። የአቡበክር ሰዲቅ ኢተቂላህ አላህን ፍራ እንዳትነካኝ። ለራሳቸው አልቃሻ ናቸው። ዱላቸውን ጥለው አላህ የሰጠኝ ንብረቴ ነው እስከ ቂያማ ቀን ድረስ ይሄ ጀሰዳችን ይበላል፣ አፈር ይሆናል፣ ብን ይላል። ሩህ ግን በቀብር ውስጥ እየተቀጣ ስለሆነ አዛን በተሰማ ቁጥር እየሄደ ሊነድፈው ቃል ገብቷል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ምን ሲያረጋ አገኘኸው አሉ። ዱላቸውን ጥሎ አልቃሻ ናቸው። አንደኛ አዛን እየሰማ ይተኛል። አዛን እየሰማ ይተኛል። አዛን እየሰማ ህምተኛ ሰውዬ። ሁለተኛ ታሊም ያዳምጣል። ታሊም የሚያዳምጠው ለወሬ ነው።
ሶስተኛ ዘካ በአግባብ አይከፍልም አላህ የሰጠኝ ንብረቴ ነው ጨረስኩ ስለ 5 አውቃት ሰላት አላህ ቀሚሱን አላህ ያልብሰን ሌላ ሰላት ማን ነው የማነሳው ፀሐይ ከወጣች ጀምሮ እስከ ዙህር ድረስ ነው አዱሃ ሰላት አላህ ደግሞ እሱን ሲጠቅስ ምን ይለዋል ማንም ወንድ አይሰግዳትም አለ አላህ እኔ ወንጀሉን ለምረው የፈለኩኝ እንደሆነ ነው እንጂ በአዱሃ ሰዓት ላይ የት ነው ያለነው እኛ ወይ ካፌቴሪያ ቡና ትጠጣለህ ወይም ኢጀበና ላይ ነህ አትሳሳት እኔ እውነቱን ነው የምነግርህ ነገሪቷ ረካዓተይን ናት ፀሐይ ከወጣ ጀምሮ አዛን ከማረጉ በፊት ወንጀልህን እንዲምርህ የፈለክ ከሆነ አዱሃ ሰላት አምጥቷል ሶስተኛ የማነሳው ፈርድ የሆነ ሰላት ከአምስቱ አውቃት ሰላት ጎን ቆሞ የሚሰለፍ አንድ ሰላት አለ ያ ሰላት ማን ነው ብትለኝ ሰላተል ጀናዛ ነው እኔ አሁን ልጠይቅህ የምፈልገው አንድ ጥያቄ ነው ወይም ሁለት ጥያቄ ነው እስቲ ከዚህ ውስጥ የተቀመጥን ማንንም ለመንካት አይደለም አይኖሩም ብዬ አይደለም ሰላት ጀናዛን መከፈንና ማጠብ የምትችል ወንድሞች ስንት ነን እዚህ ውስጥ ብንቆጠር 3 አንሞላም ወይም 5 የእናትና የአባትን የወንድምና የሚስትህን የዘመዶችን አይዋ አይ በሌላ ሰው ለምን ያየዋል አንተ ያለህ ለምን ሌላ ሰው ያየዋል ሰላተል ጀናዛ አስተጣጠብና መከፈን የተማርክ ከሆነ አንተ ጁንድ ምን ጁንዲላህ ያላህ ሰራዊት ነህ አንተ የተዘጋጀ ወታደር ነህ ሰዎች ቢመጡብህ እንኳን ወዲያው ትተባበራለህ የቤተሰብህን አይብ ለምን ሌላ ሰው ያየዋል ሰው ሲሞትብህ ለምንድን ነው ሄደህ አይዋ እዛ ቃልቾቹን ፍለጋ ለምን ትዞራለህ አንተ ምን ትሰራለህ የአላህ ሚሊተሪ መሆንህ የሚታወቀው ጀናዛ አስተጣጠብና አከፈን አይዋ ስትማር ነው የብር 50 መጽሐፍ ናት ትችላለህ በሲዲም የተዘጋጀ አለ ግን ፍላጎቱ አለህ ወይ የለህም አንተ ያስከው አንድ ብልጠት ብቻ ነው የማያዋጣ ብልጠት 5 አውቃት ሰላቴን ከሰገድኩ ምን ያደርጋል ፈርድ ነው የምልህ በሌላ አንፃር ደግሞ ምንድነው ሰላተል ጀናዛ ላይ 4 ተክቢራ አለ የመጀመሪያው ፋቲሃ ነው የሚቀጥለው ሰላዋተል ኢብራሂም ነው ሶስተኛው ተክቢራ ሲደረግ ምን ይያልክ ነው ያለው ጌታ ይሄ የሞተ ሰውዬ እኮ ያንተ ባሪያ ነው በሰላት ላይ ቀጥ ብሎ በኢማን ላይ ቀጥ ብሎ በዱንያ ላይ ሲሰራ እኔ አቅ ነበር ይያልክ ነው እንዳትሳሳት እስቲ ሰላተል ጀናዛን ለመማር አንድ ዓሊም ጋር ብትጠጋና ብታሳየን ብትለው 10 ወይም 15 ደቂቃ የሚፈጅ አይደለም ሰላተል ጀናዛን ለማረው ካል 10 ወይም 15 ለምን ቤተሰቦችህን ሌላ ያያቸዋል አንተስ ምን ትሰራለህ ጀለቢያና ኮፍያን አድርገው ሲያዩ ሰዎች አባክና ሰው ሞቶብናል ዞራኔ ማጠብ አልችልም አታፍርም ማ ተስተሂ من الله የተዘጋጀ ወጣት ማለት ሰላተል ጀናዛና አባባሉን የገባው ነው አላህ ይወፍቀነ አሜን በሌላው አንፃር ደግሞ የምንመለከተው አሁን ላጠቃለውና ወደ ፕሮግራም ይገባል አሁን እንግዲህ ለሰላት ቀልባችን እንዲሸት እንዲያደርግ እንዲነሳሳ ነው ተስማማንም አልተስማማንም ፈለግንም አልፈለግንም የአኺራ የመጀመሪያ ጥያቄ ሰላት ነው ሰላቷ ከተስተካከለች አይዋ ቀረብ ይላል አላህ ማን ያለው ሰላት ያለው ይሄ ሰላት ያለው ሰው የምላለው አላህ فأما من أوتي كتابه بيمينه فيقول ها اقرأوا كتابيه إني ظننت أني ملاق حسابيه فهو في عيشة راضية في جنة عالية قطوفها دانية كلوا واشربوا هنيئا بما أسلفتم في الأيام الخالية تشوف هالهندي دبا جنة لوال الله بلا تتايلوال لبارك صلاة يالله سو بجنة استندي أرجو أتكلت مقولات يتكلكل له ዛፉ ራሱ ያጎነብስለታል አንተ ያላህ ባሪያ በዱንያ ላይ የደከምከው ይበቃሃል ናል ያኛው የሌለውስ ከመጀመሪያዎቹ ሰዎች ጋር አላህ ያርገን አሜን وأما من أوتي كتابه بشماله
فيقول يا ليتني لم أوت كتابيه ولم أدر ما حسابيه ما أغنى عني ماليه هلك عني سلطانيه እኔ እኮ አላህ የሚተሳሰበኝ አልመሰለኝም ነበር ዛሬ ሀብቴም ልጄም ዲግሪም ያስኩት ቅራት በአጠቃላይ የማይጠቅምበት ቀን አይዋ خذوه فغلوه ثم الجحيم سلوه ثم في سلسلة زرعها 70 ذراعا فاسلكوه بملائكة كند سبا كند የሆነ አይዋ በጀሃነም እሳት የተቀጣጠለ በመቀመጫው አስገብቶ በአፉ አስወጥቶ አይዋ እያዳፋችሁ ወስዳችሁ ጀሃነም ከተቱልኝ لماذا يا ربنا انه كان لا يؤمن بالله العظيم صلوا على الرسول عبد الله እቤትህ የማይሰግድ ሰው ካለ ድርጅትህ ውስጥ የማይሰግድ ሰው ካለ ሙሲባ አዝለሃል ማለት ነው ለነሱ ዳዕዋ አድርገህ እንዲሰግዱ ማለት ነው አንተ ደግሞ እየሰገድክ ሚስትህ ማትሰግድ ከሆነ ውድቅ ነህ አንተ ሰው አትባልም አንተ አይዋ ሚስትህ ደግሞ እየሰገደች አንተ ደግሞ ማትሰግድ ከሆነ የድሩ ድክመት ነው እድርተኛ ወስዶ መቅበር ነበር በጣም አጸያፊ ሚስት እየሰገደች ባልከሰገደ እድሩ ደካማ ነው ወስዶ መቅበር ብቻ ነው ምን ይሰራል ልጆች ማንን አይቶ እንዲያድጉ ትፈልጋለህ አንተን እያዩ እኮ ነው የሚያድጉት አላየም ሰላት የሚሰገድበት ቤት ውስጥ ህፃናት ልጆች ያልደረሱ ሰላት ሰግዳ አብረው ነው ግግም ብሎ የሚሰግዱት አላሁ አክበር ገባበት አይደለ ልክ ነው አንተን እያዩ ነው አባወራው የማይሰግድ ሰው ከሆነ እሺ ማሰሪያ ላድርግለት ሰላት አለ መስገድ ማለት እኔ አንተ ብቻ አይደለም ነገር ሄደ እንድትነግር ነው ግንባሬን ለመሬት ለማድረግ አይዋ ስጁድ ለማድረግ አላህን የሚገባው ክብር አይደለም ይያልክን ያለው ሰላት የማይሰግድ ሰው አላህ ግንባሬን መሬት ላስነካለት ክብር የሚገባው ጌታ አይደለም አንድ ሁለተኛ እኔ ከአላህ ላይ ምንም ሐጃ የለኝም ሶስተኛ ሰውየው ማን ነው አቡ ለሃብ የረሱል ነግረውናል ሰለላሁ ዐለይሂ ወሰለም ሰላት የሌለው ሰውና አንገት የሌለው አንድ ነው አሉ አሁን አንድ አንገት የሌለው ሰው ወደዚህ ይሮጥ ቢመጣ ሮቦት መስሎ ምንም አይገኝም አንገት የሌለው ሰው እንዴት ይራመዳል ረቂቅ የሆነ የረሱል ንግግር ነው ሰለላሁ ዐለይሂ ወሰለም አይዋ እንዲያውም አራማረም በዚህ ላይ ተዋለ ሰላት ኡዝሪ ቢኖረው ኖሮ ለማን ይፈቀድ ነበር ለሰሃባ ይፈቀድ ነበር ጦር ሜዳ ጂሃድ ላይ እየታገሉ ይያለ በሰይፍ እየተፋለጡ ይያለ ሰዓቱ ሲደርስ ቢላል አዛን ያደርጋል ግማሹ ይዋጋል ግማሹ ይሰግዳል ይሄ ሰላት الخوف ተብሎ ይጠራል ሴት ናትኛ መጣናቅም እየወለደች ይያለ በቃ የከፋ ነገር በዱንያ ላይ መጥ ነው ልጁ እየመጣ ካለ አዛን ከሰማች ትስገድ ያለው አላህ ነው ሰውየው ሰኸራተል ሞት ውስጥ ገብቶ እየታገለ ያለው አዛን ከሰማ ይስገድ በአይኑ الصلاه على وقتها አሁንላችንም በዲን እየሰለጠነን ስለመጣን አልহামዱሊላህ እንደ ድሮ አይደለም ድሮ የቃሚ ማህበር ይቀሚቅምና አስር ሲደርስ ባክ ትንሽ ገፋ አድርገው ይላል በሰሊ በል የናቱ ድንች መሰለው በሰሊ በል ሰለላሁ ዐለይሂ ወሰለም አለ ቃሚ ማህበሩም እየነቃ ነው ሙስተሂድ አይደለም ነገር ግን አማረም አላማረም በወቅቱ ለመስገድ ዝግጁ ነን አላህ ስራህን እንዳትመለከት ትንሽ ስራ ለስራና ልስገድ ካልክ አላህ ውድቅ ነው እኔ ከፍተኛ ነኝ ይያልክ ነው እኔ ከአላህ ላይ እበልጣለሁ ሰዓቱ ደረሰ አቁመው ሂድና ሰላትን ስገድ ትመጣለህ ان الصلاه كان للمؤمنين كتابا موقوتا ሰላት የሌለው ሙስሊም ጓደኛ ካለ ደግሞ ጓደኛ አርገህ እንዳትይዘው ለምን ረሱላህ ካፊር ያሉትን አንተ ሙስሊም ነው ልትለው አትችልም الفرق بيننا وبينهم ترك الصلاه ታርጋ የሌላት መኪና በከተማ ውስጥ ሄዳለች ወይ ወዲያው በዶቅዶቄት ይያዛለች ወይ
ሰላት የሌለው ሰው ጓደኛ ማድረግ ማለት አላህን መናቅ ነው። አላህን መናቅ ነው። ምላሽ ይሰጣል አላህ። እቤት ውስጥ የማይሰግድ ስራ ቦታ የማይሰግድ ከዘመዳችን ውስጥ የማይሰግድ ዳዕዋ እናድርግለት ሲለተ ረሒም ነው። ስለ ሰላት ጨርሻለሁ። ሰለ ዐለ ረሱል አብደላ ዛሬ የማያይዝልህ ደግሞ የማይቀረውን ነገር ነው። ሰዎች ግን እየረሱት ያለውን ነገር ነው። ያ ነገር ማን ነው ስንል ሞት ነው። የመካ ሙሽሪኮች ምን አሉ? وقالوا أإذا ظللنا في الأرض أئنا لفي خلق جديد بل هم بلقاء ربهم كافرون ተመልከታየህ ምንድነው ያሉት? ምንድነው መሐመድ ይቀልድብናል ሰለላሁ ዐለይሂ ወሰለም ሞተን ካለቅን በኋላ ብን ብለን አቧራ ከሆነ በኋላ እንኳን እናንተና አባቶቻችሁ ይቀሰቀሳሉ የሚለን ሊቀልድብን ይፈልጋል እንዴ? وقالوا أإذا ظللنا في الأرض أئنا لفي خلق جديد بل هم بلقاء ربهم كافرون أيوة ከኔ ጋር መገናኘታቸው ረስተዋል አለ። መልስ መለሰላቸው قل يتوفاكم ملك الموت الذي وكل بكم ثم إليه ترجعون ስትፈልጉ ተራራ ሁኑ፣ ስትፈልጉ ቋጥኝ ሁኑ፣ ስትፈልጉ ብረት ሁኑ፣ ስትፈልጉ ድንጋይ ሁኑ፣ ስትፈልጉ የፈለጋችሁበት ቦታ ላይ ኑሩ። አንድ ወኪል መሐላችሁ አስቀምጫለሁ። አንድ ቀን ቀጠሮ ሳይነቅስ ሳይናገር መጥቶ ከመሐላችሁ ብድግ አድርጎ ይዟችሁ የሚሄድ ወኪል መለከል ሞት እስራኤል መሐላችሁ አስቀምጫለሁ። እንጠባበቃለን። ፈንተዚሩ ወኢነሁም ሙንተዚሩን እናንተም ተጠባበቁ እኔም እጠባበቃለሁ አለ። لا تقدم ساعة ولا تؤخر نبي الله سليمان قال امتالي عليه الصلاة والسلام ሁሉን ስለሚያናግሩ በጎን በኩል የሳቸው ሚኒስትር ተቀምጦ ነበር። እሳቸው ዙፋናቸው ላይ እንደተቀመጡ እስራኤል ሰው ተመስሎ መጣና ነብዩላህ ሱለይማንን አነጋግሮ ተመልሶ ሄደ። የሳቸው ሚኒስትር ምን አለ? ያ ሱለይማን አሁን የገባው ሰውዬ ማን ነው አለ። አታቆም እንደ እስራኤል ነው አለ። አረክ በክፉ አይን ነው ያየኝ። አረባ ከኔ ሊያነጋግር የለም ያ ሱለይማን በመጥፎ አይን ነው ያየኝ እንዴ እና ምን ይጠበስ። ስለዚህ ከዚህ ቦታ ላይ ሀገር መቀየር አለብኝ። የንፋስ አሲፋ የምትባል የንፋስ ዓለምን በሰከንድ የምታሽጋት ሶፍትዌር ኔትወርክ ጂኒ ምናምን ትላል። ዓለምን በደቂቃ የሚያሽከረክር ንፋስ አሲፋ የምትባል ሰጥቷቸዋል። በንፋሱ ላይ እንደዚህ እንጨት ያስቀምጣሉ። ከዛ በኋላ የጂኒ ግሩፕ የሸይጣን ግሩፕ የሰው ግሩፕ ማሰላማ ትኬት ፓስፖርት የለም ማሰላማ አላህ እንደው ያያዘው አንተ እኮ ቀበሌ መታወቂያ ተምግሬሽ ይቻላል ፍዳሽን በልት ለፋለው አንድ እንጨት ያስራላሉ እና ምን ይሁን ነው የምትለኛው? በቃ እኔ ሰውዬው በክፉ አይን አይቶኛል። ለንፋስ ፈረስ ይታዘዝልኝ ሌላ ሀገር እሄዳለሁ። ሰውዬው ሰዓቱ ደርሷል የመሞቻው። የሚሞተው ህንድ ሀገር ላይ ነው። እስራኤል ጠብቅ የተባለው ህንድ ሀገር ላይ ነው። ሰውዬውን ያገኘው ግን እስራኤል ሀገር ላይ ነው። ተንቀሸቀሻ ሲያንቀለቅለው አትልኝም መርሃባ ሀያ ሂዳሉት ነው ሄደ። የት ህንድ ሲል እስራኤል እዛ ጠበቀው። አታመልጥም። በዚህ አመት ውስጥ ስንት ሰው ቀብረሃል? ባትቀብር ደግሞ አይዋ ስንት ሰው ሞተ ሲባል ሰምተሃል? እንዲህ እንዳማረብን የምንቀር እንዳይመስልህ ማለት ነው። የለበስነው ልብስኛ አይደለም፣ ኪሳችን ውስጥ ያለው ገንዘብኛ አይደለም፣ ያዝነው ድርጅት ያዝነው ስራ የኛ አይደለም። ላኢላሃ ኢላላህ ማርሃባ። ቁጥር 2 ሰው ሲሞት እንዴት ነው የሚሞተው? ሰውየው በተኛበት ቦታ ላይ ሰዓቷ በምትደርስ ጊዜ አይዋ فالتقت الساق بالساق الى ربك يومئذ المساق ሁላችንም እዚህ ውስጥ ያለነው በግ ሲታረድ እግሩ እንዴት እንደሚምታታ አይተናል። አላህም የሚለን እግራችሁ የተምታታ ቀን አገኛችኋለሁ አለ እኮ። ሰከራት الموت يا عبد الله ለማን ለሙሐመድ ረሱላህ ያልቀረበ ሰውየው ቁልጭ ብሎ ያያል። ሰዓቷ በመደርስበት ወቅት ላይ በዙፋኑ ላይ ሆኖ
ቀጥታ እስራኤልን ያየዋል፣ መናገር ያቅተዋል። ከዛ ሰዓት ጀምሮ Nahar Media, like, share and subscribe. Nahar Media.